የኔ ላይ ነጻነት ይላል እና ዓመተ ምህረት አለው የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው እና የቀለብ ጊዜ ማረሳው ቆመን ይናል ማለት ነፂ ከማንም ጋር ነፂ ሁሉንም ነገር ነው የሚያቀለው ግን ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት ዙሪያ የተነሱ ውዝግቦች ዛሬም እንደቀጠሉ ነው። አሁን ደግሞ የነጻነት ባለቤት በኢቢኤስ የቡናና ሻይ ፕሮግራም ላይ ቀርባ የሰጠችው ያልተጠበቀ ቃለ ምልልስ መነጋገሪያ ሆኗል። ለመሆኑ ከእንባ በስተጀርባ የተደበቀው እውነት ምንድነው? አብረን እንመልከት። የአርቲስት ነጻነት ባለቤት ስለ እረፍቱና አብሮ ስላሳለፏቸው የመጨረሻ ቀናት ልብ የሚነካ ምስክርነት ሰጥታለች። ይሁን እንጂ ይህ ቃለ ምልልስ በቲክቶክ እና በዩቲዩብ መንደር አዳዲስ ውዝግቦችን ቀስቅሷል። በተለይም በጥቁር ልብስ ተሸፍና የቀብር ስነ ስርዓት ላይ ስለመገኘቷና ከቤተሰብ ጋር ስላለው ግንኙነት የሚዲያ ታብሎይዶች የተለያዩ መረጃዎችን እያሰራጩ ይገኛሉ። አንዳንዶች ግላዊነቷ ይጠበቅ ሲሉ፣ ሌሎች ደግሞ ያልተነገሩ እውነታዎች አሉ በማለት ክርክሩን አሞቀውታል። ይህ በኢቢኤስ የተላለፈው ቃለ ምልልስ በእርግጥ እውነታውን አጥርቷል ወይስ አዳዲስ ጥያቄዎችን ፈጥሯል? የእናንተን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ እና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን።